አሜሪካ በየመን ሁቲዎች ላይ ያነጣጠረ የአየር ጥቃቷን መቀጠሏን ተሰማ። የዩናይትድ ስቴትስ ጦር በየመን የሁቲ አማጽያን ላይ ያነጣጠረ ተከታታይ የአየር ላይ ጥቃት በአንድ ጀንበር ፈጽሟል። የዩናይትድ ስቴትስ ጦር በየመን ኢላማዎች ላይ በመጋቢት አጋማሽ የጀመረውንና በደርዘን የሚቆጠሩ ሰዎችን የገደለበትን የቦምብ ጥቃት ማክሰኞ ዕለት በዋና ከተማይቱ ሰንዓ አቅራቢያ በሚገኝ አካባቢና በሰሜናዊ ሰዓዳ ግዛት ላይ ጥቃቱን ፈጽመዋል። የሁቲ ተባባሪ የሆነው አል-ማሲራህ ቲቪ እንደዘገበው የዩናይትድ ስቴትስ ጦር በሰሜናዊ ሰዓዳ ግዛት በሰዓዳ ከተማና በማጂዝ እና ሳሃራ ወረዳዎች ላይ 15 የአየር ላይ ጥቃቶችን መፈጸሙ ዘግበዋል። በሰንዓ ግዛት በባኒ ማታር አውራጃ የሚገኘው የናቢ ሾአይብ ተራራማ ጥቃት እንደደረሰበት ተዘግበዋል። በሰው ሕይወት ላይ ስለደረሰ ጉዳት እስካሁን የተገለጸ ነገር የለም። ሁቲዎች እንዳስታወቁት የዩናይትድ ስቴትስ ጦር የአየር ላይ ጥቃት በየመን ከመጋቢት 15 ጀምሮ በወሰደው እርምጃ ቢያንስ 61 ሰዎች መሞታቸውን ተናግረዋል። የዩናይትድ ስቴትስ ሴንትራል ኮማንድ ተዋጊ ጀቶች ሲነሱና ሚሳኤሎች ከአውሮፕላን ሲጓጓዙ ወጥተው ሲዋጉ የሚያሳይ 2 ቪዲዮዎችን በማህበራዊ ሚዲያ ላይ አጋርተዋል። ሁቲዎች በማዕከላዊ የማሪብ ግዛት የነዳጅ እና የጋዝ ስፍራ ዩናይትድ ስቴትስ ሰው ሰራሽ የሆኑ MK9 የተሰኘ ሰው አልባ አውሮፕላኖች ማውደማቸውን አስታውቀዋል።